ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ውድ ቤተሰቦቼ ዛሬ ደግሞ በጣም ለየት ባለ መልኩ በጣም አሪፍ የሆነ የፀጉር ዘይት ይዤ መጥቻለሁ። በጣም ለፀጉራችን ያሳድጋል፣ ያበዛል፣ ያጠነክራል ማለት ነው። ይሄን ዘይት እኔ ራሴ በጣም አሪፍ ለውጥ አይቼበታለሁ ማለት ነው። እንደዚህ እናንተም ትጠቀማላችሁ። እና አሁን የዘጋጀሁት የቁርንፉድ ነው። ይሄ ደግሞ ሮዝሜሪ ነው። ይቅርታ፣ ይሄ ደግሞ ቁርንፉድ ነው ያደረኩት ማለት ነው። ይህንን ካለባችሁ መጨመር ትችላላችሁ። ያኛው ያያችሁት ያላችሁት የተምር ፍሬ ነው። የተምር ፍሬ ደግሞ ቆልታችሁ እሳት ላይ ትንሽ ማድረግ አለባችሁ እና እንደዚህ መፍጨት አለባችሁ። ከተፈጨው በኋላ እንደዚህ ደቀቅ ብለዋል፣ አሪፍ ሆኗል እና ሽታው ደግሞ በጣም ነው የሚያምረው። የቁርንፉድ ሽታው ያምራል አብሮ ሲቀላቀል ማለት ነው ከሶስት ጋር። እና ይሄ ደግሞ ዝንጅብል ነው። ፍሬሽ ዝንጅብል ካላችሁ ችግር የለውም። እኔ ግን ፍሬሽ ዝንጅብል የለኝም። ይሄ ደግሞ ምንድን ነው የሚባለው? ስሙ ጠፋል። ገርፋ ነው የሚባል በአረብኛ ማለት ነው። በሀገራችን ደግሞ ምንድን ነው ስሙ ረስቼዋለሁ። እና ዝንጅብል ደግሞ የተፈጨ ዝንጅብል ነው ያደረኩት። ያልተፈጨ ፍሬሽ ካለባችሁ ደግሞ አሪፍ ነው። እኔ ግን አልነበረኝም እና አሁን እንደዚህ አድርጌ የሆነ እቃ ላይ እንደዚህ ካለባችሁ በጣም አሪፍ ነው። እንደዚህ በጣም ማለት ነው። እና እኔም ይሄንን ዘይት እስኪል መክረው ዩቲዩብ ላይ ቲክቶክ ላይ ምናምን አየዋለሁ እንደዚህ አድርገው ሲሰሩ ማለት ነው። አብሮ ከቁርንፉድ ጋር ከሮዝሜሪ ጋር ከብዙ ግብአቶች ጋር አቀላቅለው እንደዚህ ዘይቱን አድርገው ኦሊቭ ኦይል ማለት ነው አድርገው ሲሰሩ ዘይት አያለውና ከዛ እኔም እስኪል ስራ እስኪል መክረው ብዬ መክረዋለሁና በጣም አሪፍ ነው። ይሄን ለመጀመሪያ ጊዜ ነው የመከርኩት እና ዘይት ደግሞ ይሄን ዘይት እጠቀማለሁ። በጣም አሪፍ ነው ካለባችሁ። ጾም ስለሆነ ነው እንጂ ኮኮናት ምናምን ብዙ አለ። ኮኮናትን ማድረግ ትችላላችሁ ከሱ ጋር መቀላቀል። ግን አሁን ጾም ስለሆነ ምንም ነገር አላደረኩም ማለት ነው። የጾም ነው የሰራሁት ዘይቱን እና ያኛው ቅባት ማለት ነው። እና እንደዚህ አድርገን ሁሉም ማለት ነው አንድ ላይ ማድረግ አለብን። ከዛ በኋላ ያያችሁት በጣም ደስ የሚለው ከለሩ ምናምን ማለት ነው። እና አሁን እንደዚህ አድርጌ ለሁለት ቀን የሚሆን ሸፍኝ እንደዚህ አድርገን ለሁለት ቀን ያቆየሁት ማለት ነው። ሁለት ቀን እንደዚህ አድርጋችሁ ማቆየት አለባችሁ። ከለሩ በደንብ እንዲወጣ ማለት ነው። በጣም ፕሮቲን እንዲወጣ ቫይታሚኑ ለሁለት ቀን እንደዚህ አድርጌ ከቆየሁት በኋላ ላይ ታያላችሁ ማለት ነው እንዴት እንደሆነ። አሁን ከሁለት ቀን በኋላ ከፍተዋለሁ ማለት ነው። እና ወደች ለዚህ ቻናል አዲስ ለሆናችሁ ደግሞ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። እና ያያችሁት በጣም የሚያምር ዘይት ማለት ነው። በጣም አሪፍ የሆነ ዘይት ነው። ተጠቀሙት። ቤታችሁ ውስጥ እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። ከዛ በኋላ እቃ ካለባችሁ አጥልለዋለሁ ማለት ነው። ጨምቀዋለሁ ከላይ ያለው ግን ምንም የሚጨመቅ ነገር የለውም። ንጹህ ነው ዘይቱ ማለት ነው። አያችሁ በጣም ንጹህ
ያድርገን። በጣም አሪፍ የሆነ ዘይት ነው። ተጠቀሙት፣ ደጋግማችሁ ስትጠቀሙት ነው ለውጥ የምታዩት ማለት ነው። መጥመቅ ከፈለጋችሁ ደግሞ የሆነ መጥመቅ ትችላላችሁ ማለት ነው። ስላልነበረ እንደዚህ ያደረኩት ናያችሁ። ይሄ ደግሞ ከታች የቀረው ማለት ነው። ዘይቱ እንደዚህ ብለዋል። ታጥባችሁ ከጨረሻችሁ ሳይሆን መታጠብ ፀጉራችሁ ስትታጠቡ ማለት ነው ይሄንን ዘይት መጠቀም አለባችሁ። ፀጉራችሁ ከታጠባችሁ በኋላ ደግሞ ሌላ ዘይት መጠቀም አለባችሁ ማለት ነው። ምክንያቱም ይሄንን ተቀብታችሁ ከ3 ቀን ከ3 ቀን በላይ መቆየት የለባችሁ ማለት ነው። ምክንያቱም ፀጉራችሁ እንዳይደርቅ እንዳይበላሽ ዘይቱን ስለሆነ ማለት ነው መታጠብ አለበት። እና አያችሁት በጣም አሪፍ የሆነ ዘይት ነው። ተጠቀሙትና ለዛሬ የነበረኝ ቪዲዮ ይህንን ይመስላል ነበር። ወደሽዬ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። ቤተሰብ የሆናችሁ ደግሞ ሀሳብ አስተያየታችሁ ኮሜንት ላይ ጻፉልኝ እና ስለማታበረታቱኝ በኮሜንት ላይክ በርቺ የምትሉኝ ሰዎች ደግሞ በጣም ከልብ ነው የማመሰግነው። አመሰግናለሁ እስከ መጨረሻ ስለተከታተላችሁኝ።